አንድ ትንሽ የባህር መንገድ። ነገር ግን የዓለምን ነዳጅ ከ20% በላይ በዚህ የባህር በር ይሄዳሉ። ይህ መንገድ ስትሬት ኦፍ ሆርሙዝ ተብሎ ይጠራል እና ይህ መንገድ በኢራንና በኦማን መካከል ይገኛል። አሁን ግን ይህ ቦታ የዓለምን ትኩረት ሆኗል፣ ምክንያቱም ኢራን በዚህ አካባቢ አደገኛ የጦር እርምጃዎችን ጀምራለች። መርከቦች መንገዱን መጠቀም እያቆሙ ነው። እንግዲህ ይህ መንገድ ሙሉ በሙሉ ቢዘጋ የዓለም ኢኮኖሚ ምን ይሆናል? ይህ መንገድ ስትሬት ኦፍ ሆርሙዝ ቢዘጋ በመጀመሪያ የነዳጅ ዋጋ በፍጥነት ይጨምራል፣ ምክንያቱም የመካከለኛው ምስራቅ ብዙ ሀገሮች ነዳጆቻቸውን በዚህ መንገድ ይልካሉ። እነሱም ሳዑዲ አረቢያ፣ ኩዌት፣ ኢራቅ። እነዚህ ሀገሮች ነዳጃቸውን ወደ አውሮፓ፣ ወደ እስያና ወደ መላው ዓለም ይልካሉ። እንግዲህ ይህ መንገድ ቢቆም የነዳጅ ዋጋ በጣም ይፈነዳል እና ይህ የዓለም ኢኮኖሚ በሙሉ ሊያናውጥ ይችላል። በዚህ ምክንያት አሜሪካ ይህን ጉዳይ በጣም ከባድ በሆነ መንገድ ታያለች። አሜሪካ በግልጽ እንዲህ ብላለች፣ ስትሬት ኦፍ ሆርሙዝን መዝጋት አንፈቅድም። ስለዚህ የአሜሪካ የባህር ኃይል ዩናይትድ ስቴትስ ኦፍ ኔቪ በዚህ አካባቢ ብዙ የጦር መርከቦች አሉት። እነዚህ መርከቦች የነዳጅ መርከቦችን በደህና እንዲጓዙ ለመጠበቅ ዝግጁ ናቸው። ነገር ግን ኢራን እና አሜሪካ በዚህ አካባቢ በቀጥታ ቢጋጩ ይህ ጦርነት እጅግ ሊስፋፋ ይችላል እና ይህ በመካከለኛው ምስራቅ ከጀመረ ግጭቱ ወደ ዓለም አቀፍ ጦርነት ሊቀየር ይችላል። ኢራቅ በእውነት ይህን መንገድ ልዘጋው ትችላለች?